በከፍተኛ ሁኔታ ስጋት የፈጠረው የሶስቱ ሀገራት ጦርነት ወደ ሶስተኛው የዓለም ጦርነት እንዳያመራ ከፍተኛ ስጋት ፈጥሯል። በመካከለኛው ምስራቅ የአሜሪካ የሆነው ግዙፉ ራዳር በኢራን ጥቃት በዛሬው ዕለት ወድሟል። በመካከለኛው ምስራቅ ቀጠና የአሜሪካ ሚሳኤል መከላከያ ስርዓትን ዋልታና ማገር እንደሆነ የሚነገርለት ግዙፉ የቅድመ ማስጠንቀቂያ ራዳር በኢራን በሚሰነዘሩ ሚሳኤል ጥቃቶች ኢላማ በመሆኑ ከጥቅም ውጭ ሆኗል። ይህ ክስተት በቀጠናው ያለውን ወታደራዊ ሚዛን በእጅጉ ሊቀይረው እንደሚችልም ተገምቷል። ይህ ዘመናዊ ራዳር አሜሪካ በመካከለኛው ምስራቅ ካሏት ወታደራዊ ቁሶች መካከል በግንባር ቀደምትነት የሚጠቀስ ነው። ራዳሩ ወደ 1.1 ቢሊዮን ዶላር የሚገመት ሲሆን ከፍተኛ መዋዕለ ንዋይ የፈሰሰበትን ፕሮጀክት ነው። እስከ 5000 ኪሎ ሜትር ርቀት ድረስ ማንኛውም ሚሳኤል እንቅስቃሴ መከታተል የሚችል ሲሆን ይህም መላውን መካከለኛው ምስራቅና ከዚያም በላይ ያለውን ቀጠና ለመሰለል የሚያስችል ትልቅ መሳሪያ ነበር። ባሊስቲክ ሚሳኤሎች ሳይወነጨፉና ከተወነጨፉም በኋላ ያሉበትን ትክክለኛ ቦታ በመለየት ለቅድመ ማስጠንቀቂያ ለመከላከያ እርምጃ መረጃ መስጠት ይችላል። እንደ ፕሬስ ቲቪ ዘገባ ከሆነ ኢራን ሰንዝረዋለች በተባለው ጥቃት ይህ እጅግ ውድ የሆነ ራዳር ወድሟል። ጥቃቱ የተፈጸመው በኳታር በሚገኘውና የአሜሪካ ወታደራዊ ማዕከል በሆነው አልኡዴድ አየር ኃይል ጣቢያ አቅራቢያ ነው። ኢራን ይህንን እርምጃ የወሰደችው አሜሪካና አጋሮቿን በቀጠናው ለሚያደርጉት እንቅስቃሴ ምላሽ ለመስጠት እንደሆነም ተገልጿል። የራዳሩ መውደም አሜሪካ በኢራን ላይ የሚሰነዘሉ ሚሳኤል ጥቃቶችን አስቀድሞ የመለየትና አቅሟን ኤርሊ ዋርኒንግ ሲስተም የሚባለውን በከፍተኛ የሚጎዳ እንደሆነም ተነግሯል። ይህ ክስተት በመካከለኛው ምስራቅ ያለውን ጂኦፖለቲካዊ ውጥረት ወደ አዲስ ምዕራፍ ያሸጋገረ ሲሆን የአሜሪካ ቴክኖሎጂ የበላይነት በኢራን ድንገተኛ ጥቃት መፈተኑን ያሳያል። ራዳሩ ከአገልግሎት ውጭ መሆኑ የቀጠናውን የአየር ደህንነት ከፍተኛ ስጋት አጋልጦታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል አሜሪካን ጎትታ ከኢራን ጋር ወደ ጦርነት አስገብታታለች የሚለውን ወቀሳ ውድቅ አደረጉ። ትራምፕ ማክሰኞ መጋቢት 3 በዋይት ሀውስ ከኦቫል ኦፊስ ከጀርመኑ ቻንስለር ጋር ባደረጉት ውይይትም በነበራቸው ቆይታ ለጋዜጠኞች እንደገለጹት የቃራኒ እውነት ሊሆን እንደሚችልና ጦርነቱን የጀመሩት ኢራን ቀድማ ጥቃት ልትሰነዝር እንደሆነ በመስማታቸው እንደሆነ ገልጸዋል። ከእነዚህ እብዶች ጋር ድርድር እያደረግን ነበር፣ ነገር ግን ኢራናውያን ቀድመው ጥቃት ለመሰንዘር እያሰቡ እንደሆነ በጽኑ ተሰምቶኝ ነበር ሲሉ ተናግረዋል። ፕሬዝዳንቱ አክለውም አሜሪካ እርምጃ ባትወስድ ኖሮ ኢራን ቀድማ እንደምታጠቃ ያመኑ መሆኑንና ምናልባትም እስራኤል እርምጃ እንድትወስድ ግፊት ያደረጉት እሳቸው ሊሆኑ እንደሚችሉም ጠቁመዋል። ይሁን እንጂ የፔንታጎን ከፍተኛ ባለስልጣናት ባለፈው እሁድ ለኮንግረስ አባላት በሰጡት ማብራሪያ ኢራን በአሜሪካ ላይ ቀድማ የማጥቃት እቅድ እንደነበራት የሚያሳይ የስለላ መረጃ እንዳልነበረ መገለጹ ይታወሳል። ይህ የፕሬዝዳንቱ መግለጫ አሜሪካ በኢራን የኒኩሌር ጣቢያዎች ላይ ለወሰደችው ጥቃት የሰጡት ዋነኛ ምክንያት መሆኑ ተመልክቷል። ዩናይትድ አረብ ኤምሬትስ የሚገኙ በረራቸው ተስተጓጉሎባቸው ማረፊያቸውን ዱባይ ላይ ያደረጉ ተጓዦች ከፍተኛ የሆነ እንክብካቤ የዩናይትድ አረብ ኤምሬትስ መንግስት እያደረገላቸው እንደሆነና የሆቴላቸውን የምግባቸውን ጨምሮ ሌሎች ተጨማሪ ወጪዎቻቸውን በመንግስትና በሲቪል መስሪያ ቤቶች እንደሚሸፈንላቸውና ከፍተኛ እንክብካቤ ውስጥ እንዳሉ በመካከለኛው ምስራቅ ከ4000 በላይ በረራዎች ተቋርጠዋል። ከፍተኛ የሆነ የአየር መስተጓጎልም እየታየ ይገኛል። እንዲሁም ደግሞ በረራቸው የተስተጓጎለባቸው ተጓዦች በዩናይትድ አረብ ኤምሬትስ ከፍተኛ የሆነ እንክብካቤ የተደረገላቸው ይገኛል። የሆቴል ወጪዎቻቸውን፣ የምግብ ወጪዎቻቸውን፣ የትራንስፖርትና ሌሎች ወጪዎቻቸውን ሸፍኖ መንግስት ወጪዎቻቸው ተሸፍኖላቸው በረራ እስኪጀመር በመጠባበቅ ላይ ይገኛሉ። ይሄም ደግሞ ለሌሎች ሀገራት መንግስታት ከፍተኛ ትምህርት ነው ተብሎም እንደ በጎ ታይቶላቸዋል። በእስራኤልና ኢራን መካከል ፖለቲካዊ የደህንነት ግጭት ሌላ መልክ ይዞ ወደ ከፍተኛ ግጭት ውስጥ ከገቡ 4ኛ ቀናቸውን አስቆጥረዋል። ዩናይትድ ስቴትስ ለእስራኤል አግዛ ከፍተኛ የሆነ ግጭት ውስጥ ገብታ ኢራንን እያጠቃች ትገኛለች። የግጭቱ መሰረት ምንድነው ብለን ስንል ኢራን እስራኤልን እንደ ፖለቲካዊና የሰላም አደጋ ትመለከታታለች። እስራኤል ደግሞ ኢራን የምታጠናክረውን የጦር ኃይልና የኒውክሌር ፕሮግራም እንደ ቀጥታ አደጋ ወይም ስጋት ትቆጥረዋለች። ይህ ግጭት በቀጥታ ጦርነት ብቻ እየተካሄደ ያለም አይደለም። በድሮን ጥቃቶች፣ በሳይበር ጦርነት፣ በተወካዮች ወይም ደግሞ ፕሮክሲ ግሩፕስ እየተካሄደ ይገኛል። ነገር ግን አሁን በቀጥታ መጋጨት ደረጃ ላይ መድረሱን ዓለምን እያስጨነቀና ወደ
ወደ ሶስተኛው የዓለም ጦርነት እንዳይገባም እየተሰጋ ይገኛል። የአሜሪካ ሚና ዩናይትድ ስቴትስ እስራኤል የቅርብ ወዳጇ ናት። በጦር መሳሪያ በቴክኖሎጂና በዲፕሎማሲ ድጋፍ እየሰጠቻት ትገኛለች። ኢራን ግን አሜሪካን በክልሉ ውስጥ እንደ ዋና ግጭት አካል ትመለከታታለች። ይህም ጉዳዩን ከሁለት እግሮች ግጭት ወደ ዓለም ኃይል ጨዋታ ይለውጠዋል ሲባል ተሰግቷል። ይህ ጦርነት ምን ሊያመጣ ይችላል? ምንስ እያስከተለ ነው ብለን ስንል ከፍተኛ የሆነ የነዳጅ ዋጋ ጭማሪም አሳይቷል። የክልሉ የአካባቢው ደህንነትም እየተናወጠ ይገኛል። ሌሎች ሀገሮች ወደ ግጭቱ ሊገቡ ይችላሉ ሲባልም እየተሰጋ ይገኛል። ከባድ ጥያቄው ግን ይህ ወደ ሙሉ ጦርነት ወይም ወደ ሶስተኛው የዓለም ጦርነት ይሄዳል ወይስ በዲፕሎማሲ ነገሮች ሁሉ ተፈተው ወደ ቀድሞ ሰላም ይመለሳሉ የሚል ጥያቄም እያጫረ ይገኛል። የፖለቲካ ውስጥ ሁኔታ እያንዳንዱ መንግስት በውስጡ የፖለቲካ ግፊትም አለበት። መሪዎች ኃይል እንዳላቸው ለህዝባቸው ማሳየትም ይፈልጋሉ። ነገር ግን እያንዳንዱ እርምጃ ክልሉን ወደ ከባድ ሁኔታ ላይ ያስገባ ይችላል የሚል ከፍተኛ ስጋትን ፈጥሯል። ይህ ጉዳይ በቀላሉ የሚፈታ አይደለም። እስራኤል የራሷን ደህንነት ማስጠበቅ ትፈልጋለች። በዛም ከፍተኛ የሆነ ጦርነት ታጥቃ ከፍታለች። ኢራን የክልሉ ተጽዕኖ ማሳደግም ትፈልጋለች። አሜሪካ የክልሉን ስርዓት ለመቆጣጠርም ትፈልጋለች። እንግዲህ ጥያቄው አንድ ነው። ይህ ውጥረት ወደ ሰላም ያመራል ወይስ ወደ ትልቅ ክልል ወይም የዓለም ጦርነት ያመራል ሲል ከፍተኛ ስጋት ወደ ሰላም እየጠሩ ያሉ ዲፕሎማቶችንም ሰሚ ጆሮ አላገኙም። እንግዲህ አሜሪካ እያለች ያለችው በቀጣይ 4 ሳምንታት ከፍተኛ የሆነ ጦርነት እንደምታካሄድና አሸናፊ እንደምትሆን እንዲሁም ደግሞ ዘላለም ሊያዋጋት የሚችለውን የጦር መሳሪያ ክምችት እንዳላት እየዛተች ትገኛለች። እስራኤልም ደግሞ እንዲሁ ኢራንን ካላጠፋው አልተኛም ብላ ሌት ተቀን እየተኮሰች ስትገኝ፣ ኢራን ደግሞ እንዲሁ በምላሹ ከፍተኛ የሆነ የሚሳኤል ውርጅብኝ በ7ቱ ገልፍ ሀገራቶች እስራኤልንም ጨምሮ እያወረደች ትገኛለች። አሜሪካ ዜጎቿን ከ15 የአረብ ሀገራት እንዲወጡ አዛለች። ሀገሪቱ በኳታር፣ በባህሬን፣ ግብጽ፣ ፍልስጤም፣ እስራኤል፣ ኢራን፣ ኢራቅ፣ ዮርዳኖስ፣ የተባበሩት አረብ ኤምሬትስ፣ ኩዌት፣ ሊባኖስ፣ ኦማን፣ ሳውዲ አረቢያ፣ ሶሪያ፣ የመን ሲሆኑ ከባድ ደህንነት አደጋዎች ስላሉባቸው የንግድ መጓጓዣዎችን በመጠቀም ባወጣው መግለጫም አሳውቋል። ይህም የሚያመለክተው የኢራን ጥቃት አጠናክሮ እንደቀጠለና ከዚህም በኋላ ከፍተኛ የሆነ ግጭት እንደሚያስከትል ያመላከተ ነው።